ሰላም ለሁላችሁም ተመልካቾቻችን፣ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ ብዙ ሰዎች የማያውቁትን አስገራሚ ሀገር ልንነጋገር ነው። ይህች ሀገር በአፍሪካ ደቡብ ክፍል የምትገኝ ሲሆን በታሪክ በተፈጥሮና በኢኮኖሚ እጅግ ልዩ ናት። ስሟም ቦትስዋና ናት። እስከ መጨረሻው አብረን እንሁን፣ ይህንን አስገራሚ ታሪክ እንወቅ። ቦትስዋና በአፍሪካ ደቡብ ክፍል የምትገኝ ሀገር ናት። ከናሚቢያ ከዚምባብዌና ከደቡብ አፍሪካ ጋር ትዋሰናለች። ከጥንታዊ ዘመን ጀምሮ በዚህ አካባቢ የቦትስዋና ሕዝብ ይኖር ነበር። እነዚህ ህዝቦች በአደን በእርሻና በእንስሳት እንክብካቤ ይኖሩ ነበር። ከ15ኛው እስከ 19ኛው ክፍለ ዘመን ቦትስዋና ውስጥ የሚኖሩ ጎሳዎች በትንሽ መንግስታት ተደራጅተው ይኖሩ ነበር። እነዚህ መንግስታት በመሬትና በእንስሳት ላይ ተሰማርተው የሚኖሩ ህዝቦች ይመሩ ነበር። በዚህ ጊዜ ቦትስዋና እጅግ የተረጋጋ አካባቢ አልነበረችም። በጎሳዎች መካከል ውጊያና የመሬት ግጭቶች ይኖሩ ነበር። በ19ኛው ክፍለ ዘመን መጨረሻ አውሮፓውያን ወደ አፍሪካ መግባት ጀመሩ። ቦትስዋና በተለይ በብሪቲሽ ተጽዕኖ ስር ገባች። ብሪቲሽ ይህንን አካባቢ ቢቹዋላንድ ፕሮቴክቶሬት ብለው ጠሯት። ይህ ማለት ሀገሪቱ በቀጥታ አልተገዛችም ነበር፣ ነገር ግን በብሪቲሽ ቁጥጥር ስር ነበረች ማለት ነው። በዚህ ዘመን ቦትስዋና በጣም ደካማ ሀገር ነበረች። መንግስታዊ መዋቅር ትንሽ ነበር፣ መንገዶች አልነበሩም እና ኢኮኖሚዋ በጣም ዝቅተኛ ነበር። ብዙ ሰዎች ቦትስዋና ምንም እድገት የማታደርግ ሀገር ብለው ይመለከቷት ነበር። ነገር ግን ከ1966 ቦትስዋና ነጻነቷን አገኘች። ይህ ዓመት ለሀገሪቱ እጅግ አስፈላጊ ዓመት ነበር። ነጻነት ከተገኘ በኋላ አስገራሚ ነገር ተከሰተ። ቦትስዋና በፍጥነት እድገት ጀመረች። በነጻነት ጊዜ ቦትስዋና ከዓለም ከታዋቂ ድሃ ሀገር አንዱ ነበረች። ነገር ግን በቀስታ በጥሩ መንግስትና በዳይመንድ ሀብት ተሻሽላ ጀመረች። የዳይመንድ ግኝት ለሀገሪቱ ኢኮኖሚ ታላቅ ለውጥ አመጣ። ቦትስዋና አሁን በዓለም ላይ ከታላላቅ የዳይመንድ አምራች ሀገራት አንዷ ናት። ይህ ሀብት ግን ብቻ አይደለም፣ ትክክለኛ አስተዳደርና የፖለቲካ መረጋጋት ደግሞ ሀገሪቱን እንድትስተካከል አድርጓታል። በተፈጥሮ በኩል ቦትስዋና እጅግ ልዩ ናት። ካላሃሪ በረሃ ውስጥ ብዙ የዱር እንስሳቶች ይኖራሉ። እንደ ዝሆን፣ አንበሳ፣ ጅራፍና ሌሎች ብዙ እንስሳት በነፃ በተፈጥሮ ይኖራሉ። ይህ ሁሉ ቦትስዋና ለቱሪዝም እጅግ አስፈላጊ ሀገር አድርጓታል። እንዲሁም ቦትስዋና በአፍሪካ ከፍተኛ የደህንነት ያላት ሀገር ናት። ብዙ ሰዎች አፍሪካ በችግር ብቻ ይመለከቷታል፣ ነገር ግን ቦትስዋና ይህንን አስተሳሰብ ትቀይራለች። እንግዲያውስ ይህን ነበር የቦትስዋና አስገራሚ ታሪክ። እንደተማራችሁት ታዋቂ አለመሆን ማለት ትንሽ መሆን አይደለም። አንዳንድ ጊዜ በጣም ዋጋ ያላቸው ነገሮች ከዓይን በስተጀርባ ይገኛሉ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን።